7 ጊዜ የግድያ ሙከራ ተደርጎብኛል። እኔ 7 ጊዜ የግድያ ሙከራ ተደርጎ ወታደሮች ግር ብሎ ይገባሉ። ሲገቡ እኔ መግሪብ እየሰገድኩኝ ነው። ሼክ ሐጂ ኢብራሂም ቱፋ ይላል። ትግሬ ነው። ሼክ ሐጂ ኢብራሂም ቱፋ ይልና ቀጥ ብሎ እየሰገድኩኝ አጠገቤ ይቆማል። አወቅኩኝ በድምፅ ሰግጄ ጨረስኩኝ። ሰግጄ ጨርሼ ሲሰላመት ሐጂ ይነሱ ይለኛል። ወዴት? የሆኑ ሰዎች እዚህ በራፍ ላይ ሊያነጋግሮት ይፈልጋሉ ይለኛል። እንደዛ ነው? አዎ አውቄያለሁ። ጾም ነው የዋልኩኝ። እስኪ ላፍጥር ባካችሁን፣ ይኸው አይታችኋል ፊት ለፊታችሁን፣ እናንተም ቅመሱ ላፍጥርና አይደል አይቻልም ይላሉ። ኧረ ባካችሁም ጾመኛ ነኝ ላፍጥር። በፍጹም አይቻልም። እሺ ትንሽ ልቅመስ። በፍጹም አይቻልም። እሺ ልብስ ልቀይር። የምታዩት ልብስ የብርድ ልብስ ነው የለበስኩት። አረው ካፖርት ነው ለብርድ ብዬ የለበስኩት። ልብስ ልቀይር። እሺ በፍጹም አይቻልም። 7 ጊዜ የግድያ ሙከራ ተደርጎብኛል። እኔ 7 ጊዜ የግድያ ሙከራ ተደርጎብኛል። አንድ በሀገር ቤት ነው፣ 2 በአሰላ ከተማ ነው፣ ሌላ በተለያዩ ቦታዎች አዲስ አበባ ላይም ነው ተመዝግበዋል። 7 ጊዜ የግድያ ሙከራ ተደርጎብኝ ቀኔ ባላ መድረሱ አልሐምዱሊላህ በተጨባጭ ጥርጣሬ ሳይሆን በተጨባጭ ያወቅኩት ነው። መግሪብ እየሰገድኩኝ በቤቴ ጾም ውዬ ሸዋል ጾም ውዬ መግሪብ እየሰገድኩኝ በዚህ በአዲስ አበባ ቤቴ ማለት ነው 3 ወታደሮች ግር ብሎ ይገባሉ። ሲገቡ እኔ መግሪብ እየሰገድኩኝ ነው። ሼክ ሐጂ ኢብራሂም ቱፋ ይላል። ትግሬ ነው። ሼክ ሐጂ ኢብራሂም ቱፋ ይልና ቀጥ ብሎ እየሰገድኩኝ አጠገቤ ይቆማል። አወቅኩኝ በድምፅ ሰግጄ ጨረስኩኝ። ሰግጄ ጨርሼ ሲሰላመት ሐጂ ይነሱ ይለኛል። ወዴት? የሆኑ ሰዎች እዚህ በራፍ ላይ ሊያነጋግሮት ይፈልጋሉ ይለኛል። እንደዛ ነው? አዎ አውቄያለሁ። ጾም ነው የዋልኩኝ። እስኪ ላፍጥር ባካችሁን፣ ይኸው አይታችኋል ፊት ለፊታችሁን፣ እናንተም ቅመሱ ላፍጥርና አይደል አይቻልም ይላሉ። ኧረ ባካችሁም ጾመኛ ነኝ ላፍጥር። በፍጹም አይቻልም። እሺ ትንሽ ልቅመስ። በፍጹም አይቻልም። እሺ ልብስ ልቀይር። የምታዩት ልብስ የብርድ ልብስ ነው የለበስኩት። አረው ካፖርት ነው ለብርድ ብዬ የለበስኩት። ልብስ ልቀይር። እሺ በፍጹም አይቻልም። መቅመስም አይቻልም። አይቻልም። መጠጣትስ አይቻልም። ልብስ መቀየርስ አይቻልም። ልጆቼ ቤተሰቦቼ ያለቅሳሉ። አይ ግድ የለም እንደምትመጡ እኮ እናውቃለን፣ ድሮም አዲስ አይደላችሁምና፣ ነገር ግን እባካችሁን ሰው ልጅ ነኝና ጾመኛ ነኝ፣ ትንሽ ቢቀምስ እኮ ቢፈቀድልኝ። በፍጹም እሺ ይዤ ልሂድ። አይቻልም። የተዘጋጀውን ይዤ በኪሴ ብሄድስ ምን አይቻልም። ወይ ጣጣዬ! እሺ ምንድነው የምሻለው? ተነስተርስ ተነስውጣ። እሺ ወጣሁኝ። አልለበስኩም፣ አላፈጠርኩኝም። ስወጣ ትንሿ መኪና በራፌ ላይ ትቆማለች። ግባ ተባልኩኝ። በዚህች መኪና አውሽ ገባሁኝ።
በር ላይ ሰው አነጋግረህ ትመለሳለህ አላላችሁኝም? አይ ትንሽ ወደዛ አልፍ ይላል። እሺ እኔም አውቃለሁ። ግን የኢፍጣር ዳቦውን ከንብይዝ ምን አለበት? አይቻልም። ሁሉም አይቻልም። እሺ ወሰዱኝ። እሺ ሄርን መንገድ ላይ እናንተ ልጆች ሰው ልጅ አይደላችሁም ወይ? አላመላጥኳችሁም፣ አልከረከርኳችሁም፣ አልታገልኳችሁም። ምን አለ እህል ውሃ ቢቀምስ። ሰው እኮ ሞት የተፈረደበትም ሰው እኮ አብልተው አጠጥተው አልብሰው እኮ ነው የሚገሉት። አባታችሁ ነኝ በእድሜም ቢሆን ምን አለበት? አይ ከኋላ እኮ ቸኩለን ነው እኛ እርሶን እናውቃለን። እርሶ የሀገር አባት ኖት። እንደ ሀገራችን ቀንደኛ ሽማግሌ ሳይሆን አንደኛ ሽማግሌ እንደሆናችሁ እናውቃለን። የሀገር ሽማግሌ እንደሆናችሁ እንረዳለን ይሉኝ። ለዚህ ነው ክብር ቦታ የምትወስዱኝ አልኳቸው። ሳቁብኝ። መንገድ ላይ እኮ እየተነጋገርን ነው። አዎ የተከበርኩኝ ቀንደኛ የሀገር ሽማግሌ ነኝና አሁን ለዛ ለሚገባ ቦታ እየወሰዳችሁኝ ነው ታዲያ አልኳቸው። አይ ታዘን ነው። በነገራችን ላይ እኛ ከረመዳን በፊት ነበር እርሶን እንድንይዝ ያቀድነው። ብዙ ክርክሮች ተነስቶ ነበረ። ይታሰሩ አይታሰሩ የሚል ብዙ ጭቅጭቆች ነበሩ። በስተመጨረሻ ላይም እኮ በስልክስ ብንጠራቸው የሚል ነበር። አይደነግጣሉ፣ ይደነበራሉ፣ ምን ይላሉ ብለን ነው። አዎ እሺ፣ ሌሎቹን ስትይዟቸው በግርግር ነው። ያ ግርግር አልፎ ተርፎ ሌላ መሳሪያም አልያዛችሁም ይመስለኛል። ምናልባት ሽጉጥ በኪሳችሁ ካልያዛችሁ በስተቀር እንዲህ በሚያየው መልኩ መሳሪያም አላየሁኝም። እኔም በመናቅ ነው ወይ በሰው ሰው ብቻ መታችሁ የምትይዙኝ አልኳቸው። እዚህ ላይ ነው እርሶ እኮ የሀገር ሽማግሌ ኖት፣ የተከበሩ ሰው ኖት ብለን ነው ያንን የተው ነው ብለው ያሉኝ እዚህ ላይ ነበረ። ለዛ ክብር ነው ለካ እህል እንዳልቀምስ ያደረጋችሁኝ። ለዛ ክብር ነው አሁን ክብር ቦታ ልትወስዱኝ የፈለጋችሁኝ። እሺ ብዬ ሄድኩኝ። ልክ እንደ ሄድኩኝ ሌሊት ነውና በር ላይ ስደርስ ምንድነው ያጋጠመኝ? የለበስከውን ልብስ አስቀምጥ የሚል ነው። እኔ የለበስኩት ልብስ የብርድ ነውና እንደውም ልብስ የለኝም። እቺንም ቢሆን አስቀምጥ፣ ራቁቴን ልቆም ነው እንደ ልጆች አልኳቸው። አይ ራቁቴን አይቆምምና ትንሽ አንድ ሱሪ አንድ ሻሚዝ ይበቃውታል ይሉኛል። ወይኔ ልጆች ሽማግሌ ነኝ፣ ብርድ ይገለኛል። አይ አይፈቀድልዎትም፣ በኋላ ላይ እዛ ሊመጣላዎት ይችላልና አሁንማ አይቻልም።